ሰላም ሰላም፣ እንዴት ናችሁ? ሰላም ነው? እንዴት ነሽ? አለሁ ፈጣሪ ይመስገን። አሜን። ዛሬ ለአንድ ነገር ነው የፈለኳችሁ አብሽ። ያው ምንድነው እናንተ መካከል የሆነ ነገር በተፈጠረ ቁጥር የኔ ስም ነው እያነሳችሁ ያላችሁትና ይሄ ነገር ልክ እንዳልሆነ ለነግራችሁ ነው የጠራኋችሁ ዛሬ። ማለት በቃ እኔ ከህይወታችሁ ከወጣሁኝ በጣም ቆይቻለሁ። ይሄንን ነገር ላታምን ትችላለህ። በዙሪያ ጥምጥም ሰው እየላክሽብኝ ነው ምናምን እያልክ በጣም ለብዙ ሰው እያወራህ ነው። ከህይወታችን ልትወጣ አልቻለችም እያልክ በጣም ብዙ ነገር እየተናገርክ ነውና እኔ ደግሞ ቆየው ከህይወታችሁ ከወጣው በነገርክ ላይ ይሄን ነገር ደግሞ በማወቅ ትችላለህ መሰለክ። ኢቨን ቀለበት የምታስሩበትን ቀን አላቅም ነበር። አንደኛ የምታደርጉበት ምንም የምታደርጉትን ነገር አላቅም ነበር። እናንተም ዛሬ ከች ብለናል በአዲስ ቪዲዮ። የሩታ ፋሚሊዎች ገባ በሉ። በጣም ትልቁም ነገር ይዛልን የመጣችሁ ዛሬ። እውነት ለመናገር ማንም ሰው በይቅርታ ሁሉንም ነገር መጨረስ ታላቅነት ነው። ምንም ያህል ብትበደል፣ ምንም ያህል ብትጎዳ ዛሬ ይቅርታ ልጠይቅ መታለች ሩትዬ። ሰላም ሰላም ውድ ፋሚሊዎች እንዴት ናችሁ? እንደምን ከረማችሁ? እንዴት ሰነበታችሁ? እንዴት ቆያችሁልኝ? እኔ ያለው ፈጣሪ ክብሩን ይውሰድ፣ ሁሉን ጠቅልሎ ይውሰድ አምላክ። እናንተ እንዴት ናችሁልኝ? ዛሬ ሩታ በአዲስ ቪዲዮ ከች ብላለች። እውነት ለመናገር ማንም በዚህ ልክ ተጎድቶ ይቅርታ ይጠይቃል ብለን አናስብም አይደለ? አንጠብቅም። ነገር ግን የሩታን ትልቅነት የምናይበት፣ የሩታን አስተዋይነት የምናይበት ቪዲዮ ነው ይሄ ቪዲዮ። ምንም ያክል ራሷን ብትጎዳ፣ ምን ያህል አብርሃም ይሄን ያህል በደል አድርሶባት ትዳሯን በትኖ ከነ ልጇ ትቷት የወጣን ሰው ዛሬ ራሷ ጎንበስ ብላ ይቅርታ መጠየቋ ትልቅ የሚያስብላት ነው። እውነት ለመናገር ማናችንም የማናደርገው ነገር ነው። እኔ በሷ ቦታ ብሆን ብለን ሁላችንም ልንጠይቅ ይገባል። እውነት እናደርጋለን ወይ? ያንን ሁሉ መከራ ተሸክማ፣ ያንን ሁሉ በእርግዝና ሰዓት በጣም ብዙ ፈተና ያየች ሴት ናትና በዚህ ልክ ዛሬ ላይ እነሱን ይቅርታ ለመጠየቅ በኮንፊደንስ ቆማ ፊት ለፊታቸው ይቅርታ ስትጠይቃቸው እውነት ትልቅነቷን ነው። እግዚአብሔር ያክብራት። ለነገ ህይወቷ እውነቷን ነው፣ በረከቴን ነው የሚወስደው ብላለች። በረከቷን ነው የሚወስዱት። እንኳንም ከሷ ይለፍ፣ በቃ እንኳንም ከሷ ወጣ። ለነገ ህይወቷ መስመር እያስያዘች ነው ያለችው። በርቺ ልንላት ይገባል። የሩትዬን እስቲ የይቅርታዋን አንዴ አይተን እንመለስ። እንደምታስቡት ከሆነ በጣም እንደተበቀልኳችሁ መጥፎ ነገር እንዳደረኩባችሁ ነው የምታስቡት። ሌሎችም ሰዎች እንደዛ ነው የሚያስቡት። ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ፣ ላይክ ስለተከፋችሁ፣ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ። ከልቤ ነው፣ በጣም ከልቤ ይቅርታ ጠይቃችኋለሁ። እንደምታውቁት ያው እኔ ቆይቻለሁ ከህይወታችሁ ከወጣ እውነት ለመናገርና ከህይወታችን ውጪ ምናምን እያላችሁ ነውና በግልጽ አማርኛ ከህይወታችሁ እንደወጣው ዛሬ ለነግራችሁ ነው የቀጠርኳችሁ። እግዚአብሔር ይመስገን እኔ በጣም ደስተኛ ነኝ በህይወቴ አሁን ላይ። እኔም የራሴን የምለው ህይወት ጀምሬያለሁ። እናንተ ጋር ምንም የሚያደርሰኝ ነገር አይኖርም ማለት ነው። እውነት ነው፣ እንደሰማነው ነው ነገሩን። እውነቷን ነው። ማንም በቃ የራሷን ህይወት እቀጥላለሁ ብላለች። እናንተ ጋር የሚያደርሰኝ ነገር የለም ብላለች። እንግዲህ ህይወቷን በይቅርታ ጀምረዋለች። እናንተም አንገታችሁን ከምታቀረቅሩ ቀና ብላችሁ እንደሷ በኮንፊደንስ ኃጢአታችሁን ተናዘዙላት። እውነት ቺት አድርጋባታል። አብርሃም ቤቷን አፍርሰሃል። አብርሃም ይህንን ጠንቅቀ ልታቅ ይገባል። የምታውቀውም ነገር ነው። ለምሳሌ ዛሬ እዚህ ጋር እሷ ናት ፊርማውን የቀደደችልኝ፣ ለምኛት ፊርማ ቀደደችልኝ፣ ለምናኝ ፊርማ ቀደደችልኝ የሚለው ነገር እችኛዋ ፌክ ናት፣ ማስመሰል ነው። አታስመሰል። እውነታው ግን ያ አይደለም። በእርግዝናዋ ሰዓት ሌላ ሴት አምጥተሃል፣ እረፍ፣ ከሌላ ሴት ጋር አይሊክ፣ እኔ ጋር ሁን ባለች ሰዓት አብረሃት አልሆንክም። አገር ለሀገር በኩሪፍቱ በወዳጅነት የትም ቦታ ስትሽከረከር የነበረው ሴት ይዘክ ነው። ማንኛውም ሴት ቆም ብላችሁ እንድታስቡ ፈልጋለሁ። የትኛውም ሴት ሊያውም ትዳሯ ውስጥ ያለች ሴት ከሌላ ባለቤቷ ከሌላ ወንድ ጋር ስታዩ ወረቀት መቅደድ አንድ ነገር ነው።
ወረቀት መቅደድ አንድ ተራ ነገር ነው። ከዚህም በላይ አለማድረጓን አብርሃም እግዚአብሔርን አመስገን። በጣም መልካም ሴት ናት። በጣም ዛሬ ልቧ ተረጋግቶ አይምሯ ወደ ራሷ ሲመለስ ይቅርታ ጠየቀች። ያደረካትን ግን ረሳች ማለት አይደለም። ያለፈ ታሪኳን ረሳች ማለት አይደለም። ምክንያቱም 3 ዓመት በምን ያህል ውጣ ውረድ ውስጥ እዚህ እንደደረስክ ታውቃለች። አንተም ታውቃለህ፣ እሷም ታውቃለች። የከፈላችሁት ለፍቅር የከፈላችሁትነት መስዋዕትነት አይረሳም። ኢቨን ኢፍ በእርግዝና ሰዓት እንኳን ያደረካት ነገር አይረሳም። የትኛዋም ሴት አርግዛ ሴት ይዘህባት መተህ አትረሳም። ነገር ግን ውስጧን ላለማቁሰል እሷ እንዳትታመም ለነገ ለቀጣዩዋ ህይወቷ ነገ ለምትሰራው ህይወት ወይም ለምትገነባው ቤት መሰረት እንዲሆን ነው ዛሬ ላይ በይቅርታ የመጣቸው። ገብተዋል። ስለዚህ ይሄ ትልቅነቷን ነው የሚያሳየው፣ አስተዋይነቷን ነው የሚያሳየው። ሄርሜላ በዚህ ልክ ላለፈውም ነገር እኔም ይቅርታልሽ እንደ ቀላል ነገር ያንቺ በይቅርታ አይታለፍም። እንደ ሰውኛ ካሰብ ነው። ሌላውን የፈጣሪ ስራ ነው። ይቅርታ መጠየቅ ትልቅነት ቢሆንም ጥፋት አጥፍተሻል። ያንን ጥፋት መቼም ቢሆን በይቅርታ የሚታለፍ አይደለም። ቤቷን ያፈረሽው ልጇን ያለ ፍቅር ያለ እናት ያለ አባት ፍቅር አሳተሻቸዋል። ይሄ እውነታው ነው፣ የሚካድ አይደለም። ምክንያቱም አንድ ወንድ ወረቀት ሳይቀድ ነው ሄደሽ ካልፈለግሽው ልቀቂልኝ ብለሽ የተናገርሽው በገሃድ ትዳሯን ሳትፈታ ነው። እኔ ልንከባከበው አንቺ ካልተንከባከብሽው እያልሽ በገሃድ ሄደሽ አንድን እርጉዝ ሴት የተናገርሽ ልጅ ነሽ። ስለዚህ በዚህን ያህል አንገትሽ ልትደፊ ነው? እውነት ነው። አንገትሽን ድፊ። ይቅርታ ስትጠየቂ አንገትሽን መድፋት አልብሽ። ሁለታችሁም አቀርቅራችኋል። ያ የሩታን ትልቅነት ያመለክታል። ጥፋት አጥፈታችኋል። አለፈ። እውነቷን ነው። ያለፈ ክረምት ቤት አይሰራም ነው። ስለዚህ ሩታ ቀጥይበት። ጀግና ነሽ፣ ቆራጥ ነሽ። ማንኛውም ሴት ይህንን ልታደርግ ይገባል። ሁላችንም በይቅርታ እግዚአብሔር ደግሞ የሚፈልገው ከኛ ትልቅ ነገር የበደላችሁን ይቅር በሉ ነው የሚለው። ስለዚህ በደልን ይቅር ማለት ታላቅነት ነውና አንቺ ብርቱ ሴት፣ ጠንካራዋ ሴት ጀግና ነሽና ወደፊት በረከትሽን በማንም አታስወስጅም። አንበሳንሽ በርቺ እላለሁኝ። እንግዲህ ዛሬ ደስ ስላለኝ ነው በዚህ ቪዲዮ የመጣሁት። አበረታቷት ሴቶችዬ፣ ሁላችሁም ከሩቲ ጎን እንድትቆሙ ፈልጋለሁኝ። ጀግናንሽ በሏት። ሁላችሁም ኮሜንት ላይ የሚገባት ትክክለኛ ህይወት የሚገባት ሴት ናት። ሲቀጥል እነ ሜሪ እባካችሁ እውነት ለመናገር እነ ሜሪ ዛሬ ሄድኩኝ ይቅርታ ጠየቁ ስትል የዚህን ያህል ጓደኛ ልሁን አላለችም። ሲቀጥል ደግሞ ሰርጋችሁን እኔ ልደግስ አላለችም። ሩታ ሄዳ በቃ ከበደልኩኝ በእኔ ስም ለመጣውባችሁ ነገር ይቅርታ ነው ያለችው። ስሟ በየሚዲያው እንዲጠለጠል ስላልፈለገች ማለት ነው። ስለዚህ በቃ አድቡ። የዚህን ያህል ስጋነትሽን የሚያስጠላ የለም። ዳኒም ወንድምነትን ጓደኝነትን የሚያስክድ ነገር አላደረገችም። ሩታ ትክክለኛውን ነገር ነው ያደረገችው። እንዲያውም ጎበዝ፣ በቃ ይበቃታል። ከዚህ በኋላ ምንድን ነው ይደርባት? ሁለተኛ ሚስት ቀለበት እኮ አደረገ ይሄ ሰው አይደል እንዴ? ይደርባት፣ በቃ አለቀ። ሌላ ህይወት እንድትኖር እኮ ማድረግ ነው፣ ማበረታታት ነው ያለባችሁ። ብትችሉ ከጎኗ ሁኑና በቃ ያለፈው ህይወቷን ከዛ ውጥንቅጡ ህይወት ውስጥ እግዚአብሔር አውጥቷታል አይደለ? በቃ ዛሬ ሰላም እንድትሆን ከጎኗ ደስተኛ እንድትሆን ሰፖርት አድርጓት። እንዴ በዚህ ያህል ሄደሽ ለምን ይቅርታ ጠየቅሽ ብላችሁ እንድትነሱባት እኮ ይሄ ትክክል አይደለም። ትክክለኛም ነገርም አይደለም እያደረጋችሁ ያሉት። እያንዳንዷን ነገር እኮ ከሩታ በስተጀርባ እንደምትሄዱ ዛሬ እኮ ያስታውቃል። ሄዳችሁ የጥሪ ወረቀት የሰርግ ወረቀት ስትወስዱ ሩታን አላማከራችኋትም አይደለም? ስለዚህ ይህንን ነገር አስተካክሉ፣ እረፉ። በቃ እዛም እዚህም አትበሉ። ኦፍኮርስ ለሷ ብላችሁ ነው ብዙ ነገር አድቫይስ ስታደርጓት የነበረው። በዚህ በኩል ሂጅበት ስትሉ የነበራችሁትም እናንተ ናችሁ። ዛሬ ላይ ግን በቃ ስትል ይበቃ ይገባል። እናንተም ኦኬ ከበቃሽ እኛም እናበቃለን ነው። ትክክለኛ እኮ ንግግር ይሄ ነው እንጂ የዚህን ያህል ያዙ ይልቀቁ ይዘራፍ ማለት እንዴ የዚህን ያህል ልታወንጓጥጧት ልታበሳቅጧትም አይገባም። ትክክለኛ ውሳኔ ወሰነች አይደል? ህይወቷ የራሷ ነው።
ኑና ይሄን አድርጉልኝ ስትላችሁ እንደ ጓደኝነት እሺ ብላችሁ ማድረግ ነው። አይ በቃ እዚህ ጋር ደግሞ አቁሙ ስትላችሁ የጓደኝነታችሁን ማቆም ነው፣ የዝምድናችሁን ማቆም ነው። እሷ ባልፈለገችበት ነገር ለምን ይቅርታ ሄደሽ ጠየቅሽ ምናምን? እንዴ እናንተ ደስ ይበላችሁ እኮ ተብሎ ነገሮች አይደረጉ። ህይወቱ እኮ የሷ ነው። የነገ ህይወቷ የምትመራው የምታውቀው ትልቅ ሴት ናት፣ አስተዋይ ናት። እሷ ናት የምታውቀው። ይበቃኛል ካለች አትሂዱ ካለች እሺ ብላችሁ ነው መቀመጥ ያለባችሁ። በዚህን ያህል መንጨርጨርም አይገባችሁም። እና ፕሊስ ከእሷ ጎን ሁኑ ሁላችሁም ሴቶች። ሩታ ተቃጤ፣ ሄርሜላ ምንም ነገር አረገች፣ ሩታ ተቃጤ የምትሉ ሴቶች ግን እባካችሁ ፕሊስ ፕሊስ በቃ ተዋት። እኔስ ብሆን ብላችሁ አስቡ። የምታደርጉት እያንዳንዳችሁ ሩታ ካደረገችው በላይ የምታደርጉ ሴቶች ናችሁ። ስለዚህ ማንኛውም ሴት ፍችን የምታበረታታ የለችም፣ ወዳ የምትወጣም ሴት የለችም፣ እንኳን ልጅ ወልዳ ቀርቶ ማለት ነው። ስለዚህ የፈለገችውን ታርግ። ሄርሜላ ያደረገችው ነገር ትክክል አይደለም። በቃ እሷ እዛ ጋር ለምን ሰርግ አይደለም ሌላ ነገር ሰማይ ቤት ይዟት ለምን አይሄድም? ሩታ ተቃጥ ያላችሁ የሆነ የምትመልሱት ነገር በቃ መቆም መቻል አለበትና ሁላችሁም ከሩታ ጎን እንድትሆኑ ፈልጋለሁ። ጀግናንሽ ጠንከሪ እንድትሏት ፈልጋለሁ። ሩትዬ በርችልን የኛ ውድ፣ እንወድሻለን። ላቪቱ ሁላችሁንም ሰላም ሁኑልኝ። ሰላማችሁ ይብዛ ባይ